በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቆረበ ሰው ሲተኛ ልብሱን መቀየርና ማውለቅ ይችላል ወይስ አይችልም? ሰዎች ከቆረቡ በኋላ 9 ሰዓት ቆርበው ማታ ለመኝታ የቆረቡበትን ልብስ ማውለቅ። አራስ ቤት የገባ ሰው ወደ ቤተክርስቲያን ለመግባት ጸበል መራጨት ያስፈልገዋልን? አራስ ቤት የገባ ሰው ወደ ቤተ መቅደስ መግባት ይችላል? የወር አበባ ላይ ያለች ሴት ቤተክርስቲያን ቅጥር ግቢ ውስጥ መግባት ትችላለች? መስቀል መሳለምስ ትችላለች? አንድ ሴት የወር አበባ በምታይበት ሰዓት የወለደች ወይንም አራስ ሴት ጸበል መረጨት የምትችለው መቼ ነው? አራስ ሴት ወይም ደግሞ የወለደች ሴት ጸበል የምትረጨው ባልና ሚስት ግብረ ስጋ ግንኙነት ፈጽመው አድረው ማለዳ ወይም ጠዋት ላይ ጸበል መጠጣት ይችላሉ? ባልና ሚስት የግብረ ስጋ ግንኙነት ፈጽመው ጠዋት ጸበል መጠጣት። ባልና ሚስት ግብረ ስጋ ግንኙነት ፈጽመው መስቀል መሳለም ይችላሉ ወይስ አይችሉም? የግብረ ስጋ ግንኙነት የፈጸሙ ባልና ሚስት መስቀል መሳለም። አንድ ንስሐ አባት የወለደችን ወይም ራስ ሴትን ለመጠየቅና ጸበል ለመርጨት በሚሄድ ጊዜ ለሕፃኑ ስም ማውጣት ይችላል ያኔ ወይስ አይችልም? ይሄን ስም አባትዬ ህልመ ሌሊት ያየ ሰው የቡራኬ መስቀል መሳለም ይችላል ወይስ አይችልም? ህልመ ሌሊት የመታው ሰው ማለት እንግዲህ ባልና ሚስት ግብረ ስጋ ግንኙነት ፈጽመው ቤተክርስቲያን ግቢ ውስጥ መግባት ይችላሉ ወይስ አይችሉም? ግብረ ስጋ ግንኙነት ፈጽሞ ቤተክርስቲያን ግቢ መግባት። የበዓል ዕለት የሚታረደው የገና ወይም የትንሣኤ ስንት ሰዓት ነው? የበዓል ዋዜማ ለምሳሌ ያህል የገና እርዳሁን የሚከናወነው ከስንት ሰዓት በኋላ ነው? የትንሣኤ የስውር ቅዳሜ እርድ የሚከናወነው ከስንት ሰዓት በኋላ ነው የሚለውን ነው። እንግዲህ ባልና ሚስት ግብረ ስጋ ግንኙነት መፈጸም ኃጢአት ነው ወይስ አይደለም? ስርዓተ ጋብቻ የባልና የሚስት ግንኙነት ኃጢአት። ግብረ ስጋ ግንኙነት በጣም የተከለከለባቸው ጾሞች እነማን ናቸው? በተለይ በጥብቅ የተከለከለው የግብረ ስጋ ግንኙነት የሚከለከልባቸው ጾሞች። በጾም ወቅት ግብረ ስጋ ግንኙነት መፈጸም ይቻላል? በጾም ሰዓት የግብረ ስጋ ግንኙነት መፈጸም። የቤተ ክርስቲያን ዕጣን በቤት ውስጥ ማጠን ይቻላል? አንድ ምዕመን የቤተ ክርስቲያን ዕጣን በቤቱ ውስጥ ማጨስ። ውድ የስምና ሚዲያ ተከታታዮች በዛሬው ቪዲዮ ፕሮግራማችን እነዚህን ጥያቄዎች ከቤተ ክርስቲያን አስተምህሮ አንፃር ምን አይነት መልስ አላቸው የሚለውን ከእነዚህ አባት ጋር ቆይታ የምናደርግ ይሆናል። ቪዲዮውን ላይክ፣ ሼር፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። የወለደች ወይንም አራስ ሴት ጸበል የምትረጨው በስንት ቀን ነው? ሴት ልጅ የወለደች ሴት በ14ኛው ቀን ጸበል ትረጫለች። ወንድ ልጅ የወለደች ሴት ደግሞ በ7ኛው ቀን ጸበል ትረጫለች። ይሄ ዘሌዋውያን ላይ የተቀመጠው ቃል ነው። የወለደች ወይም አራስ ሴትን አንድ ንስሐ አባት እሷን ጸበል ለመርጨት በሚሄድ ጊዜ የሕፃኑን ስም እዛው ላይ ማውጣት ይችላል ወይስ አይችልም? የክርስትና ስም ማለት የክርስቶስ ልጅ የመሆን ስም ማለት ነው። የዚህ ዓለም ስም ሳይሆን የመንፈሳዊ ስም፣ የክርስቶስ ልጅ የመሆን ስም። ይሄን ስም አባትዮ በ7ኛው ቀን ጸበል ሊረጩ ሄደው ሰይመውት ሊመለሱ ይችላሉ። በቃ ፍቅርተ ማርያም ብያታለሁ ልጅ ብለው በ14ኛው ቀን ይመለሳሉ። ወንድ ከሆነ በ7ኛው ቀን ፍቅረ ማርያም ብየዋለሁ ብለው ይመለሳሉ ማለት ነው። ከብሉይ ኪዳን ጋራ የተያያዘ በጥምቀቱ ላይ ስለሚገኙ እሳቸው እንዲህ ብዬ ሰይሜዋለሁ ብለው ስሙ በዛ ሊጸና ይችላል። አንድ ምዕመን የሆነ ሰው ወደ አራስ ቤት ገብቶ ቤተክርስቲያን ማስቀደስ ይችላል ወይስ አይችልም? ተማሪ ደግሞ አራስ ቤት የገባ ሰው በስንት ቀን ነው ወደ ቤተ ክርስቲያን መግባት የሚችል? ወዲያው በዛው ቀን ሕፃኑን ልታቅፈው ትችላለህ። አንተ ከፈለክ ከሆስፒታል ስትመለስ ሕፃኑን አቅፈህ ቤት ልታደርሰው ትችላለህ። ወደ ቤተ ክርስቲያን የሚሄድ ሰው ሰውነቱን ታጥቦ ነው የሚሄደው። ሰውነትህን ታጥበህ ልብስህን ቀይረህ፣ ልብስ ሳይቀየር ሰውነት ሳይታጠብ ጫማ ሳይቀየር ወደ ቤተ ክርስቲያን አይኬድም። ስለዚህ ያንን አድርገህ ወደ ቤተ ክርስቲያን ትሄዳለህ። አንድ ክህነት ያለው ሰው አራስ ቤት ሊጠይቅ የገባ ወዲያውኑ ወደ ቤተ መቅደስ ገብቶ መቀደስና መቁረብና ማጉረብ ይችላል ወይስ አይችልም? ከፈለክ ልትቆርብ ሁሉ ትችላለህ። ቅዳሴው ከሰዓት ከሆነ ጠዋት ኪዳን አድርሰህ ከሆነ ነው። ኪዳን ያላደረሰ ሰው ቁርባን አይቆርብ። መጀመሪያ ኪዳን ማስደረስ አለበት። ስለዚህ ያንን ልታደርግ ትችላለህ። ጠያቂ በስንተኛው ቀን የሚያስብል ነገር የለውም። ጸበል መረጨት አለብኝ ወይ ካልክ አያስፈልግህም ወዳጅ። ወዳውኑ ከወላዷ ቤት ወጥተህ ወደ ቤተ መቅደስ ዱብ ማለት ትችላለህ። የበዓል የሚታረደው ማለትም የገናና የትንሣኤ ስንት ሰዓት ነው? የበዓል ዋዜማ ለምሳሌ ያህል የገና እርዳሁን የሚከናወነው ከስንት ሰዓት በኋላ ነው? የትንሣኤ የስውር ቅዳሜ እርድ የሚከናወነው ከስንት ሰዓት በኋላ ነው የሚለውን ነው። ጾም ነው ከተባለ በጾም ሰዓት እርድ ክልክል ነው። በጾም የታረደ የሞተ በሙሉ አይበላም ማለት ነው። የታረደ አይበላም እንድል ልክ የሞተ እንደመብላት ነው የሚቆጠረው። ፍትሐ ነገሥት አንቀጽ 15 ቁጥር 576 ላይ
ዶሮ እስኪጮህ ድረስ ጾሙ ይላል። ዶሮ እስኪጮህ ድረስ ጾሙ ማለት እስከ 9 ሰዓት ድረስ ጾሙ ማለት ነው። ዶሮ የሚጮኸው ከ9 ሰዓት በኋላ ስለሆነ ማለት ነው። ስለዚህ እርድ መከናወን ያለበት ከሌሊቱ 28 ለ29 ከሌሊቱ 9 ሰዓት በኋላ ነው ማለት ነው። በጾም ወቅት ግብረ ስጋ ግንኙነት መፈጸም ይቻላል? በጾም ሰዓት የግብረ ስጋ ግንኙነት የማይፈጸምበት ምክንያት አለ። ምን አይነት ምክንያት ነው ከተባለ ጾም ነው። በጾም ሰዓት ተድላ ነፍስ ነው የሚደረገው እንጂ ተድላ ስጋ አይደረግም። ወይም የነፍስ ደስታ ነው እንጂ የስጋ ደስታ አይደረግምና የግብረ ስጋ ግንኙነት አይፈጸምም ነው አስተምረው። እነዚህም ደግሞ የሚከለከልበት የግብረ ስጋ ግንኙነት የሚከለከልባቸው ጾሞች ማንና ማን ናቸው ከተባለ ሕማማት፣ አብይ ጾምና ዓርብና ረቡዕ ናቸው። በተለይ ነው በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 ጀምረን ስለ ጋብቻ የተዘረዘረ ነገር አለ። ተስማምታችሁ ለጸሎት ካልሆነ በቀር እርስ በርሳችሁ አትከላከሉ፣ ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ይላል። ይህ ማለት ምን ማለት ነው? እኔ ጾመኛ ነኝ ብለህ አንተ ብትከለክላት ሚስትህ ከሌላ ወንድ ጋር ልትባልግ ትችላለች። እኔ ጾመኛ ነኝ ብለሽ አንቺ ባልሽን ብትከለክዩ ባልሽ ከሌላ ሴት ጋር ሊባልግ ይችላል። ያ ማለት ደግሞ ምንድነው? ባልሽን በሌላ አነጋገር ዝሙተኛ አድርገሽዋል፣ ሚስትህን በሌላ አነጋገር ዝሙተኛ አድርገሃታል ማለት ነው። በምንጣፍ እንኳን ከአንድ ምንጣፍ አይውረዱ ነው የተባለው፣ እዛው ላይ ይሁኑ። ለምን? ባልና ሚስት መከላከል ስለሌለባቸው። ባልና ሚስት ወንድዩ አልችልም ካለ ወይም ሚስቲቱ አልችልም ካለች ከጾሙም ከጸሎቱም ከሁሉም ነገር ጋብቻው ስለሚበልጥ ጋብቻውን መጀመሪያ መሸፈን ያስፈልጋል ማለት ነው። ይህንን መስራት ያለባቸው በነገራችን ላይ ቀረብ ብላችሁ ነፍስ አባቶቻችሁ ጋር የግብረ ስጋ ግንኙነት ፈጽሜያለሁ፣ ዛሬ በቃ ጾሜን ሽሬያለሁ፣ ካሁን በኋላ መብላት ነው አይባልም። ፈጽመህ ትጾማለህ። ነገር ግን ወደ ጠንካሮቹ ክርስቲያኖች ቀስ በቀስ ታድጋለህ ማለት ነው። ቀስ በቀስ ለምን? ጠንካሮቹ ክርስቲያኖች 7ቱን አጽዋማት ያለ ግንኙነት ይጾማሉ። አንተ ደግሞ አልጠነከርክ ከሆንክ ደግሞ መጀመሪያ እስክትጠነክር ድረስ ወጣ ገባ እያልክ ትጾማለህ። ስትጠነክር ደግሞ ምንድን ታደርጋለህ? እንደ ጠንካሮቹ ክርስቲያኖች ከሚስትህ ጋር ተመካክረህ ቀጥ ብለህ ትጾማለህ። ግብረ ስጋ ግንኙነት ፈጽሞ ቤተክርስቲያን ግቢ ውስጥ መግባት ይቻላል ወይስ አይቻልም? እንግዲህ ግብረ ስጋ ግንኙነት ፈጽሞ ቤተክርስቲያን ግቢ መግባት ይቻላል። አሁን ቤተክርስቲያን ግቢና ቤተክርስቲያን ይለያያል ማለት ነው። ስለዚህ ይሄ ይቻላል። ቤተክርስቲያን ግቢ ዙሪያውን የተሰሩ መጠለያዎች አሉ። በእነዛ መጠለያዎች ሆነው እንዲጸልዩ እህቶቻችንና ወንድሞቻችን ይፈቀዳል ማለት ነው። ባልና ሚስት ግብረ ስጋ ግንኙነት ፈጽመው መስቀል መሳለም ይችላሉ? የግብረ ስጋ ግንኙነት ኃጢአት አይደለም ነው የመጀመሪያው ነገር። እንደ አጠቃላይ በባልና በሚስት የሚደረግ ግብረ ስጋ ግንኙነት ኃጢአት ነው ወይስ አይደለም? ስርዓተ ጋብቻ የባልና የሚስት ግንኙነት ኃጢአት አይደለም። ለክብረ ጾም ተብሎ ጾሙን ለማክበር ጾሙን ደግሞ በአግባቡ ለመጾም ተብሎ ነው እንጂ ባልና ሚስት የሚከላከሉት። በፍትሐ ነገሥቱም ላይ ሲቀመጥ የሚገርማችሁ ነገር ምንድነው የተባለው? ባልየው የላይኛውን ብርድ ልብሱን ለብሶ ይተኛ፣ ሚስቲቱ ደግሞ አንሶላውን ገልባ ትተኛ። በመካከላቸው ድንበር ሊሆን የሚችለው ባልየው አንሶላው ላይ ተኝቶ ብርድ ልብሱን ይልበስ፣ ሚስቲቱ ደግሞ ባልየው የተኛበትን አንሶላ ለብሳ ብርድ ልብሱንም ለብሳ ትተኛ ነው የተባለው። ለመለየት ያየ ሰው የቡራኪ መስቀል መሳለም ይችላል? እንግዲህ ያን የቡራኪ መስቀል የሚሰጠው አውደ ምሕረት ላይ ነው። ይሄ አውደ ምሕረት ላይ ወጥቶ መሳለም አይቻልም። መጠለያ ላይ ነው እንጂ አውደ ምሕረት ላይ ወጥቶ ያ ሰው አከናወነ ማለት ቤተክርስቲያን ገብቷል ማለት ነው። ነገር ግን ባጠገቡ ከሚያልፉት ካህን ወይም ባጠገቧ ከሚያልፉት ካህን መስቀል መሳለምና ይፍቱኝ ማለት ትችላለች። የቆረበ ሰው ሲተኛ ልብሱን ማውለቅ ወይም መቀየር ይችላል ወይስ አይችልም? የቆረቡበት ልብስ መራቆት የለባቸውም። በውስጥ ያለውን ልብስ እንደለበሱ የላይኛውን ልብስ ቀይረው ቱታ መልበስ ይችላሉ ማለት ነው። ይሄ ችግር የለውም። ምክንያቱም ቄሶቹ የቀደሱበትን ልብስ እዛው ቄሶቹ ሁልጊዜ ይቆርባሉ። በነገራችን ላይ እሑድም፣ ሰኞም፣ ማክሰኞም፣ ረቡዕም ቢቀድሱ ሁልጊዜ ይቆርባሉ። የቀደሱበትን ልብስ ለብሰው ወደ ቤታቸው አይሄዱም። እዛው አውልቀው አስቀምጠውት ነው የሚመጡት እና ይሄንን የውስጠኛው አካላችሁ እንዳይራቆት የውስጠኛውን ልብሳችሁን ወይም ደግሞ በውስጥ የምንለብሰው ጎዳችን እንዳይራቆት አድርገን የላይኛውን መቀየር እንችላለን ማለት ነው። የወር አበባ ላይ ያለች ሴት ወደ ቤተክርስቲያን ግቢ መግባት ትችላለች? መስቀል መሳለምስ ትችላለች? ቆርቆሮ ዙሪያውን በብሎኬት ተሰርቶ ወደ ቤተክርስቲያኑ ዙሮ
በቤተክርስቲያኑ በኩል ያለው ክፍት ሆኖ የሚሰራው ያንን ተክቶ እነዚህ የወር አበባና ግንኙነት ያለባቸው እህቶችና ወንድሞች እንዲጸልዩበት የተሰራ የግብረ ሥጋ ግንኙነት በጣም የተከለከለባቸው የጾም አይነቶች እነማን ናቸው? በጥብቅ የተከለከለው 5ቱ ሕማማት ነው ማለት ነው። ፍትሐ ነገሥት አንቀጽ 15ን በሙሉ ማንበብ ትችላላችሁ ገብታችሁ። ፍትሐ ነገሥት አንቀጽ 15 የተከለከለው ሕማማትን ነው፣ በማስጠንቀቂያ የተከለከለው ሕማማት ነው። ከዛ ውጭ ግን የስጋ ድካም ካለ ወጣ ገባ ማለት ካለ ይሄንን ነገር ከነፍስ አባታችን ጋር በመመካከር እንደ አቅማችን ነው መጾም ያለብን እንጂ የግድ እንደው እንዳባገሌ ብለን 7ቱንም አጽዋማት ከሚስቶቻችን ጋር ከተለየን 7ቱንም አጽዋማት ከባሎቻችሁ ጋር ከተለያችሁ አንዱ አካል አልችልም ካለ ሊፍረከረክ ስለሚችል ይሄንን ጥንቃቄ ማድረግ ያስፈልጋል ማለት ነው። ባልና ሚስት ግብረ ሥጋ ግንኙነት ፈጽመው አድረው ማለዳ ወይም ጠዋት ላይ ጸበል መጠጣት ይችላሉ ወይስ አይችሉም? ባልና ሚስት የግብረ ሥጋ ግንኙነት ፈጽመው አድረው ጠዋት ጸበል መጠጣት ይችላሉ ወይ ለሚለው ጥያቄ አይችሉም ነው። ለምን ከተባለ የግብረ ሥጋ ግንኙነት ከፈጸሙ በኋላ ከ12 ሰዓት በኋላ ነው ያንን ጸበል መጠጣት የሚችሉት ማለት ነው። ነገር ግን ከባልና ከሚስቱ አንዱ በጠና ከታመመ ግን ካህን ተጠርቶ ጸበል ሊረጩና ወይም ደግሞ መንፈሱ በመስቀል ተዳሶ እንዲወጣ የመደረግ ስራ የሚሰራበት አጋጣሚ አለ። ምክንያቱም ሰው ሲታመም ሰው ሲሞት ከሕጉ ባለፈ ከሕግ በላይ በሆነ ነገር ሰውየውን የማዳን ስራ የሚሰራበት አጋጣሚ አለ እንጂ ጤነኛ የሆኑ ሰዎች ጤነኛ የሆነች ሚስት ጤነኛ የሆነ ባል ግን ከሚስቱ ጋር አድሮ ይሄንን ማድረግ አይችልም ማለት ነው። የቤተክርስቲያን ዕጣን በቤት ውስጥ ማጠን ይቻላል ወይስ አይቻልም? አንድ ምዕመን የቤተክርስቲያን ዕጣን በቤቱ ውስጥ ማጠን ወይም ማጨስ ይችላል ወይ የሚለው ጥያቄ አይችልም ነው መልሱ። ዕጣን ማጠን በቤት ውስጥ ምን አስፈለገ ነው የመጀመሪያው ነገር። ዕጣን ማጠን በቤት ውስጥ ምን አስፈለገ? የሚታጠነው ዕጣንስ ደግሞ ምን አይነት ዕጣን ነው? የተባረከ ወይስ የተረገመ? ዕጣን ከቤት ከገበያ ተገዝቶ ወደ ቤት መጥቶ የሚታጠን ከሆነ የሚጠራው የዛር መንፈስ ነው። ሰዎችን ባለዛር አጉሪ በሽተኛ ነው የሚያደርገው። ዕጣን መጀመሪያ ከገበያ እንደተገዛ አይታጠንም። ምንድነው መደረግ ያለበት? በዕጣኑ ላይ የዕጣን ጸሎት የሚባል አለ፣ ጸሎተ ዕጣን የሚባል አለ። እሱ በደንብ ይደረስበታል ማለት ነው። እሱ በደንብ ከተደረሰበት በኋላ አስርቆት አለ። የአስርቆት ደርሶበት በመስቀል ተባርኮ ነው። ከተባረከ በኋላ ምንድነው የሚሆነው? አጋንንትን ከሰው ልጆች የሚያስወጣ ይሆናል። ዕጣን ማጠን የሚችሉት ካህናት ናቸው፣ ክህነት ያላቸው ሰዎች ናቸው። መስዋዕት መሰዋት የሚችሉት ካህናት ናቸው። በቀጣይ ቪዲዮ እስከምንገናኝ ድረስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።